ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ የጓሮ እርሻ አለኝና እሱን ላስጎበኛችሁ ነው። እንግዲህ እኔ ያው ሁል ጊዜ ግሪን ነገሮችን አረንጓዴ ተክሎችን የማገኘው ከዚህ ነው የምወስደው። በዛውም ላስጎበኛችሁ ብዬ ነው ዛሬ። ቼክ የማደርግበት ቀን ነው። የሚዘራው ይዘራል፣ የሚቀነጠሰው ይቀነጠሳልና ዛሬ ሁሉንም ላሳያችሁ ፈልጋለሁ። እንግዲህ እዚህ ጋር ከቤቴ በር ላይ እርሻ አለኝ። እንግዲህ በመሀል ከተማ እንደዚህ አይነት ቦታ አለኝ። የከተማ ግብርናችን ይሄንን ይመስላል። እሱን ዛሬ ለትንሽ ደቂቃ አብረን እንቆያለን። እዚህ ጋር የተለያዩ ነገሮችን ነው የምዘራው። አሁን ያው ክረምት እንደመሆኑ ግን ያው ቆስጣና ጎመን የመሳሰሉት ብዙ አይመከርም። ሰኔ ካለቀ በኋላ ወደ ታች የሚበቅሉትን ነው መልሼ አሁን ስዘራ ታዩኛላችሁ። የተለያዩ አበቦች ዙሪያው ላይ አሉኝ። እንደሱ ተክላለሁኝ። አሁን ደግሞ የሚሆነው እንደ ካሮት፣ ቀይ ስር፣ በቃ እንደ ሽንኩርት፣ ቀይ ሽንኩርት፣ ነጭ ሽንኩርት የመሳሰሉት በክረምት የሚመከሩ ናቸው እና እንደ በቆሎ ያሉ እነሱ ናቸው። ጎመኖች ያው ብዙ በረዶና ዝናብ ሲበዛባቸው ይሞታሉ ማለት ነው። እዚህ ጋር ብዙ ግሪን አትክልቶች አሉኝ። እነሱን እንግዲህ በሳምንት 3 ምንም እንከባከባለሁ ማለት ነው። ባለኝ ሰዓት እንደዚህ ያደርጋለሁኝ። አብራችሁኝ ቆዩ። አሁን የተወሰነ ቆስጣ ስለፈለግኩኝ እሱን እየለቀምኩ ነው። በዛም ደግሞ መነሳት ያለበትን አነሳና አዲስ ዘሮችን ነው ዛሬ 1-3 አይነት ዘሮችን እዘራለሁኝ። አሳያችኋለሁ ማለት ነው። እንግዲህ በመሀል ከተማም ቦታ ካለ እንደዚህ መስራት ይቻላል። ያው ልጆችም አሉ አብረውኝ፣ እነሱም ያው መንከባከብ ይወዳሉ። ያው ከቤተሰብ ያዩትን አይደለ። እዚህ ጋር ድንች ነው፣ አዲስ ነው፣ ብዙ ገና አልሞላም። የሚገርመው ከዚች ላይ ብዙ ነው የምናገኘው ከውስጥ በደረሰ ጊዜ። ድንቹ በጣም ብዙ ነው የሚወጣው እና እዚህ ቦታ ላይ ሁሌም የተለያዩ ነገሮችን በበጋም በውሃ ዝናብ ባይኖርም ውሃ እያጠጣሁኝ የተለያዩ ነገሮችን ነው የምዘራው ማለት ነው። እንደ ብሮኮሊ፣ ዝኩኒ ያሉ በበጋ እነዚህ ይሆናሉ እና በመሬት ብቻ ሳይሆን በእቃ ላይ ነው የማደርገው እና እየመጡ ይጎበኛሉ። ግን የወረደ ሰዎች ሳይቀሩ በየጊዜው እየመጡ ያያቸዋል። በነገራችን ላይ ይሄ ሰፈር በጣም የተመረጠ ሰፈር ነው። አሁን እሁድ አጋጣሚ ጥሏችሁ ብትመጡ እዚህ ብዙ ቲክቶከሮች እዚህ ያሉ ብዙ ቪዲዮዎቻቸው የተሰራው እዚህኛ ግቢ በር ላይ ነው። በጣም ብዙ ቪዲዮዎች ተሰርተዋል። እዚህ ጋርደን ውስጥ ይገባሉ። ያው እዚህ ደጅ ላይ ብዙ ቪዲዮዎች ይሰራሉ። እንደዚህ በቃዎችም ላይ ያሉኝ እንግዲህ ቻልኩትን አደርጋለሁ። እዚህ ጋር በቆሎ አሁን ጋር ነው የተዘራውና እየበቀሉ ነው። ዙሪያው ላይ በቆሎዎች አሉኝ። እነዚህ የበቆሎ ያደጉ ገና ትንንሽዬ ናቸው። ይሄ ማንጎ ነው። ይሄ ማንጎ ዛፍ ነው። ምንም ነገር ያልተዘራ የለም። በቃ ዙሪያው ላይ የተለያዩ ነገሮችን ነው የምንተክለው። እዚህ ጋር ደግሞ በቃ ላይ ያደረግነው ቦታ የሌለ ሰው በቃ ላይ መስራት እንደሚችል ለማሳየት ተብሎ ነው እዚህ ያደረግነው ማለት ነው። ልክ እንደዚህ በቃ አድርገን እንደዚህ እንደተሰራው ላይ መሰቃቀል እንችላለን። በረንዳችን ላይም እንደሚመቸን። በተለይ ቆስጣ ምናምን በደንብ ነው የሚሆነው፣ እቃ ላይ ሰፊ ነው የሚሆነው። እዚህ ጋር ደግሞ ማረፊያችን ነው። ከአትክልቱ ጎን አለ። እዚህ ግሪን ኤሪያችን ነው። እዚህ ጋር መቀመጥ እንችላለን። ማንበብ የምንፈልግ ኢቭን ቡና ብናፈላበት ሁላ ከግቢ ውጪ ነው ያለው። እንግዲህ እዚህ ቦታ ላይ በጣም ብዙ የቲክቶክ ቪዲዮዎች ተሰርተዋል። እንግዲህ በዋናነት ከልጆች ጎን ለጎን ይሄ ነው ስራዬ፣ መንከባከብ ነው።
እስካሁን ይሄን ነው የለቀምኩት ማለት ነው። ይሄ ለዛሬው ይሄ ይበቃኛል። ገና ደግሞ ተመልሼ ሁለት የምዘራቸው ሌሎች አነሳና ሌሎች ደግሞ የምዘራቸው አሉኝ። በኋላ ተመልሼ እናስቀምጥና ተመልሼ ደግሞ መቆፈር ጀምራለሁ። እንደዚህ ደግሞ የተለያዩ አበቦችንም ጎን ለጎን እቃ ላይም እንደዚህ ተክላቸዋለን እና ግቢያችን አረንጓዴ ሲሆን በጣም ነው የሚያምረው። እንግዲህ ባለን ቦታ ላይ እንደዚህ መልሰን መጠቀም እንችላለን ማለት ነው። እና የሰበሰብኩትን አስቀመጥኩኝና ዛሬ ደግሞ እንደዚህ አዲስ ዘሮችን ነው ዛሬ ደግሞ መተክለው። ምክንያቱም ብዙ ጎመን ስላለኝ እዚህ ጋር ሌላ ዘር እዘራለሁ። ካሮት፣ ሰላጣ፣ ቀይ ስር ዘሮች አሉኝ። እነሱን ደግሞ ዘራቸዋለሁ። ለዛሬ ሁለት መደብ እዘራለሁ። እዚህ ጋር መሬቱን ያው ትናንትና ቆፍር አድርጌ ላስልሰዋል። አሁን መደብ እያወጣሁኝ መዝራት ብቻ ነው። እንደምታዩት መሬቱ ለስልሶልኛል። እንግዲህ ዘሩን በመደብ እያደረኩኝ መልሼ እሸፍነዋለሁ። የሚከብደው የመጀመሪያ ጊዜ ሲቆፈር ነው እንጂ ሁለተኛው ከለሰለሰ ምንም አይሆንም። እዚህ ጋር የብሮኮሊ ዘር አለኝ። ሰላጣ፣ ይሄ ሰላጣ ዘር ነው። ያው አይነቱ እንደሚመስል ፐርፕል የሆነ ነው። እሱንም እንደዚህ መሀል ላይ ጣል እያደረግን በመስመር ዘራዋለሁ ማለት ነው። ከዛ በኋላ መልሼ አፈሩን እንደዚህ አለብሰዋለሁ። ሰላጣው ደግሞ ስለማይቆይ አንዴ ከበቀለ በኋላ ሶስ ያልቅ ደግሞ አንስቼ ሌላ ዘር ደግሞ ጊዜያዊ የሆነ ዘር እዘራለሁ። እንግዲህ መጥቶ ቪዲዮ መቀረጽ መጎብኘት የሚፈልግ ሰው ካለ በራችን ክፍት ነው። በዚህ መልኩ መስመር እየሰጠሁኝ ያሉኝ ዘሮች እዘራለሁ ማለት ነው። አሁን ይሄ በደንብ ዝናብ ሲያገኝ ዘሮቹ ሲበቅሉ በጣም የሚያምር ግሪን ነው የሚሆነው። እዚህ ጋር ደግሞ አንዷ በቆሎ ተነቅላለች እና ያው ልጅ አንስታ አሳዝናታለች እና መልሳ ቆፍራ ልትተክላት ነው። እንግዲህ በስተመጨረሻ ደግሞ ዝናብ እስኪመጣ ድረስ የዘራው ዘር ውሃ ትንሽ ማግኘት አለበት። በትንሹ እንደዚህ እያደረኩኝ ሁሉንም ውሃ ጠጣዋለሁ። ምክንያቱም ዘሩም እንዳይደርቅ ማለት ነው። የግድ እንደዚህ ውሃ ማድረግ አለብን። ክረምት ቢሆንም አሁን ዛሬ ፀሐይ ነው። እንግዲህ የጓሮ እርሻ ይሄንን ይመስላል። የከተማ ግብርናችን ማለት ነው። እንደምትወዱት ተስፋ አደርጋለሁ። ስለምትከታተሉኝ በጣም የማወዳችሁ በጣም ነው የማመሰግነው።
እንግዲህ ደግሞ ከበቀለ በኋላ መልሼ ላሳያችሁ እችላለሁ። እንግዲህ የዛሬ ውሎዬ ደግሞ ይሄንን ይመስላል። በጣም ነው የማመሰግነው። አካባቢያችን እንደወደዳችሁ ተስፋ አደርጋለሁ። በሌላ ስራ በሌላ ቪዲዮ ደግሞ መልሰን ደግሞ እንገናኛለን። እስካሁን ለነበረን ቆይታ በጣም አመሰግናለሁ። ባይ